ያለሽ በቲክቶክ እኮ ብሎክ አላረኩትም። ከዋትስአፕ ነው በዋትስአፕ በቦትም በሁለቱም ብሎክ አድርጋኛለች። ቀጥታ በምደውልበትም የኔንም የካምፓኒንም ቁጥር ብሎክ አድርጋኛለች። ኖ በዋትስአፕ እኮ ሀቢብ አዲሱ እንትን እኮ ብሎክ አላረኩክም። በሁለቱም ያረኩ በሁሉም ክፈችልኝ ድንብላል በእናትሽ ላቋርጣችሁና ቴንኪው ስራ ስላለኝ ነው። መልካም ጊዜ። እሺ አይዞሽ። እሺ ከጎንሽ ነን። እሺ ሁላችሁም መልካም ጊዜ፣ መልካም ረፍ። ቴንኪው አመሰግናለሁ። እሺ ቴንኪው ፋሲዬ ወይ አንቺለት። እሺ አሁን እንደወጣሽ አንቺለት። እሺ በዚሁ ስልክ ነው ሌላ ስልክ ላይ ነው በሌላ ስልክ አንቺለትና ሃይበው እርግጠኛ እንዲሆን። እሺ ይሄው ልደውልላት። ይሄው እየሰማሽ አቡዬ ልደውልላት። እሺ አንቺልኛ አነሳሽ። ቆይ አንዴ ከቦታው ምንም ማነሳክ ታው ሁሉም ቦታ ላይ ይሄው አሁን በቦትም ልደውልልሽ። አንድ ደቂቃ ቆይ አንዴ ጋይስ። ሃኒን ከታች ያለችውን ኦሬንጅ ፕሮፋይል ሃኒን ፎሎ አድርጓት ሁላችሁም። ሃኒ ብራንድ ቦርሳዎችንና ጫማዎችን ትሸጣለች በኢማራት ለምትገኙ በሙሉ። በጣም ሃይ ኳሊቲ ፎሎ እያደረጋችኋት ቤቷን ገብታችሁ እዩት ምን አይነት ኳሊቲ ቦርሳዎችንና ጫማዎችን እንደምታመጣ። ይሄው ከፍቻለሁ ማሬ ጨረስኩ። እስቲ ደውል። አሁን ይሰራል አይሰራም? ይሄው ደወለ። ይሄው ሄሎ ብላል። አውዬ አላህ ይስጥሽ። እኛ ቤት መጥቶ ያልተሳካ ጉዳይ የለም ሀቢብ። አላህ ይስጥሽ ወላሂ። ውሽዬ ነገር የእውነት ጥሩ ሰው ነው። በደንብ ያዡ። ለመሰለሽ በዚህ ዘመን ብር የሚያጠፋ እንጂ ብር የሚይዝ ወንድ የለም። ግን በጣምም ግን አታብዛው ሀቢብ። እሷ ወደፊት እንጀራ እንዳትቆጥርባት። ለጊዜው ነው፣ ቴምፖራሪ ነው እኮ ነገሮች ሲስተካከሉ እኮ በጣም እንለቀዋለን። አሁን ለህይወታችን ነው። አሁን በወንደላጤነት ስትኖር የፓርኪንግ 2 ብር ሳንቲም 50 ሳንቲም 1 ብር ስትለቅም ስትቆጥር ስለኖር ልክ ወደ ትዳር ስትገቡ ያ ነገር ለምዶብክ ለአመታት በወንደላጤነት ስትኖር የለመደብክ ነገር ትዳር ላይም ለምዶብክ ለቁርስ 2 ዳቦ ይበቃል እያልክ እየቆጠርክ ለምሳ 1 እንጀራ ለ2 ይበቃናል ምናምን እያልክ ልጅቷን ኑሯ እንድትጠላ እንዳታረጋት። አዎ ስለኛ ህይወት ሰው ሲጠይቀው አያወራ ዝም ብሎ። ሌላ ደግሞ ሴት ልጅ በጣም የምጠላውን ነገር ልንገርክ። ሴት ልጅ ወንድ ልጅ ወረኛ ሲሆን ትጠላለች በጣም። ለማንም ሰው ስለሷ ቢጠይቅህ ስለሚስትህ በቃ እወዳታለሁ ብቻ በቂ ነው። ሌላ ጅልነቷን ነው የምወደው እንትኗን ነው አይባልም። እነሱ እኮ እንትን ፌክ እየሰሩክ ነው፣ እየሸወዱክ ነው። ገባካ? እስክሪን ሊያረጉ ደቅ ነው ተዘጋጅተው ነው አውቀው የሚጠይቁ ሊያጣሉ። አይዋ እና ደግሞ ዜድን ሲያወራት ውዴ እንዳይላት ዜድ ይበላት። ዜድ ሲጀመር ከወንዶች ጋር ተጫወት ጌም። ለምን ከሴት ጋር ትጫወታለህ አንተ? ይጫወት ግን ዜድ እንዳይላት። ጊፍትም ሲሰጣት ሌላ ጊፍት ይስጣት። ለሹ የምትስመውን አሻንጉሊትና አይስክሬም ይሰጣታል። ሌላ ፍቅረኛ ያለው ወንድ ይሰጣል። ኖርማል ለሴት የሚሳም አይሰጥም። የሚሳም አይሰጥም ለሴት። ትዳር ነኝ ወንድ ልጅ የሚሳም ሲሰጠኝ አልስምም። ኧረ ያልሞተች ልጅ ረጇለች አይደል እንደ ምስካሪ ወላሂ አልሰጠውም። ሌላ ሰው ሰጥቷት ነው። አይስክሬም ስለምን ትሰጣለህ አንተ? ሌላ ነገር እኔም ይሁላ ጣጣ እንደሚያመጣብኝ አሉ አይደለም አሊያ የሆነ ነገር በቃ ከፍቅር ጋር የማይገናኝ አይስክሬም፣ አበባ፣ ኪስ፣ ልብ ምናምን አትስጥ ለሴት። እኔ ይሁላ ጣጣ እንደሚመጣብኝ መች አወኩኝ። እንደኮ አትስጥ። እና ደግሞ እኔ እናንተ ስንጣላ እኔን ለማስቀናት ብለህ ዜዶ ጋር ቮይስ እያዳክ እንዲህ አትበል። እኔ እኮ አሁን ደቂቃ በኋላ እኮ ረሷት ዜዶ ማለት ነው። ጌም ስትጫወት ከሴቶች ጋር ሴት ስታወራ ውዴ ማሬ ምናምን እንዳትል እንዴ። ሰይድ ለምንድን ነው ለፍቅረኛ ላላት ሴት አይስክሪም የምትሰጠው? ይሄ እኮ ማማገጥ እኮ ነው የሰው ሚስት። መልሽለት ድንብላልኝ መልሽ
ፍቅረኛ እያላት እዚህ ጋር ከባሏ ጋር እያስታረኳት እያየህ አይስክሪም እንዴት ትሰጣታለህ? ልታጣላት ነው እንዴ? ለባለ ትዳር ሴት አይስክሪም አይሰጥም። አሁን አንተ ወንድ ነህ፣ ቢኑ የወንድ ስም ነው። አይስክሪም ለምን ትሰጣታለህ? ሌላ ነገር ስጡ እሺ በለው። ሴቶች ደግሞ ልብ እየሰጡልሽ ነው ለሱ። ህዝቡ እኮ ቆርጦ ተነስቷል። ተጋብተን እገላግላቸዋለሁ። ተጋቡና ገላጊያቸው። አሁንማ በጣም ተፈላጊ ነው፣ ሁሉም ይፈልገዋል። ለምን አትይኝም? ሰው ብር መያዝ አቅቶታል። እንደዚህ ሳንቲም የሚቆጥር አንድ ብር የሚመዘግባል ተገኝቶ ነው። ሰው ገንዘብ መያዝ አቅቶታል። እንደዚህ ገንዘብ አዙሬ ነው የማወድቀው። ሰው ቤት ውስጥ ቁጭ ብለው ጫው ቲማቲም ግን ደግሞ ማሬ የምር ሀቢባ የአባቴ እንደዚህ ላይቭ ላይ አካብዷል እንጂ እኮ በአካል ደግሞ እንዲህ ኦቨር አይደለም። አይ አትሸፋፍኝለት፣ እሱ እራሱ ተናግሯል። ማሬ ምንም አይደለም። ይሄ ጥሩ ነገር እኮ ነው። መጥፎ ነገር እኮ አይደለም። ማን ምን ያመጣል? ማን ምን አገባው? ጥሩ ነገር እኮ ነው። ብሩን ይይዛል ይሄ ሰውዬ። ደሞዙን 2 ብር የት እንደገባች ወር ሙሉ አስቦ ደረሰበት። ፓርኪንግ አንቺ ቤት በር ይከፈለ። ስለዚህ ጎበዝ ነው። አሁን ምን እንደሆነ ታውቂያለሽ ሀቢባ ሞክሼ? በቃ የሆነ ቦር የሆነ በቃ ለራሴ የሆነ የመደብኩትኝ ነገር አለ። አሁን በአጋጣሚ የሚገርምሽ ነገር በዚህ ወር አልዝናናም፣ ምንም ነገር አላደርግም። ለምን እንደሆነ ታውቂያለሽ? ወሩ ሳያልቅ የመደብኩትኝ ነገር በ3 ቀን ውስጥ በሆኑ ሰዎች አለቀ። ማጥፋት ያለብኝ ነገር አጠፋው። እሺ የሆነ ቦታ እንሂድ ስልክ እኔ ራሱ እኮ ማናቸው እነዚህ የሆኑ ሰዎች የወር በጀትክን ከወሩ በፊት እንዲያልቅ ያደረጉት ማናቸው? አሉ ያውቁታል። ሀቢብ አላህ ይከልክ ይናፍ ካላስማ አውይዴ አንቺ የሪስቶ ልጁ ይኸውልሽ፣ ልጁ ቁርሱን አንድ ኩብዝ ባንዲራው እኮ ነው እንደ ሀቢባ የቆይ ቪዲዮ ቀድቼ ቤቱ ሲሄድ ብልክልሽ በማዳበሪያ ነው እህል ራሱ የሚቆመው እንትን ሩዝ ሀቢብ ቢከፊ አውቆ ነው ትላለች እንዴ? ሩዝ በማዳበሪያ ነው እኔ ቆሞ ያየሁት። ጨው ራሱ ማአት ነበር ማሬ መንግስት በነፃ በማዳበሪያ የሚሰጠውን ሩዝ አምጥቶ እኮ ነው ይታደላል። አባቴ ሙት አዎ ነግሬሻለሁኝ እኮ ስፖንሰራችን ረመዳን ሲመጣ ሁሉ ነገር የረመዳን አስቤዛ ትጠናለች አላልኩሽም እንዴ? እና ዜጎቹ እየወሰዱ እኮ እንደዚህ ለስደተኛ ነው የሚሰጡት። ሙሉ ማዳበሪያ ሩዝ በጄሪካን ዘይት። ስለዚህ እና ታዲያ ያ 50 ኩንታል ስኳር ገዝቼ ነው እንዴ? ምን ላደርገው? እኔ ጮርናቄ ቤት አለኝ እንዴ? መንግስት በነፃ እየተቀበለ ይሄ ደሞዙን የሚያወጣው ለቂጣ ኩብዝ ለጧት አይ ቲንክ እሱ ፉርኖ ዱቄት ከመንግስት ተቀብሎ ይጋግራል መሰለኝ። ቤት ውስጥ እጋግራለሁ በራጣ ቤት እጋግራለሁ። ጧት እዛው በነፃ ይሰጣሉ ዜጎች። ወንድሜ ይመችህ ካነሹዳ ከኔ በታዘማክ ليش تتكلمين عربي؟ هو يفهم عربي؟ ايه كتير بيفهم ጀግና በእውነት እኔ በጣም አድንቄዋለሁ። ያ ግድ ነው። የእውነት ነው የምልሽ። እንደዚህ ገንዘብ የማያጠፋ የዛሬ ወንዶች በጣም ነው ገንዘብ የሚያጠፉት፣ በልብስ በምግብ በመጠጥ ባገኙት ነገር ዝርግፍ። ማንም እኛ ቤት እንግድነት አይመጣም ማለት ነው። እንደዛ ከሆነ እኮ ካለ ሰው ብቻችንን ልንኖር ነው። ይኸውልሽ አንድ ጊዜ የእውነት እዚህ ካታር ያሉ ሰዎች ይሄን ስናገር የሚያውቁኝ ሰዎች ያውቃሉ። አንድ መሐመድ የሚባል ልጅ እዚህ ሀገር ካታር በፊት ማለት ነው የቀን ስራ እየሰራ ፔፕሲና ኩብዝ ማለት ቂጣ ታውቂያለሽ? እማዬ ትሙት የምሬን ነው የምነግራችሁ። እሺ ሁልጊዜ ኩብዝና ቂጣ ብቻ እየገዛ ይበላል። ኩብዝ ቂጣውንና ፔፕሲ። ከዛ ኩብዝ ሲሸጥ ውስጡ 5 አለው በአንድ ብር። አንድ ሪያል ገዝተሽው ውስጡ 5 አለው። አምስቱ አንዱን አውጥቶ ይበላል። ከዛ ላስቲኩን ግድግዳ ላይ ይሰቅላል። ከወንዶች ጋር አንድ ላይ ነው የሚኖረው። እሺ በላስቲኩን ይሰቅለዋል ግድግዳ ላይ ማንም እንዳይበላበት ማለት ነው። ከዛ በነጋታው አንዱን ይበላል። ምሳውን አንድ፣ ቁርሱን አንድ፣ ራቱን አንድ። የአንድ ብር ኩብዝ 2 ቀን ይበላል። 1 ቀን ከግማሽ ይበላል። እሺ ከዛ ይሄ ሰው የቀን ስራ እየሰራ ማለት ነው። አስቢ፣ በጣም ቋጣሪ ነው እና ማንንም አያምንም። በገንዘቡ አይልክም ደሞዙን